መልካም እንግዲህ የንስሐ አባትና የንስሐ ልጅ ግንኙነት ያስፈልገበት እጅግ ብዙ በጥቅሉ የእግዚአብሔር መንግስት ለመውረስ በእነዚህ በሁለቱ ተዋሂዶ ነው የእግዚአብሔር መንግስት መወረስ የሚችለው። እንደው ከነዛ መካከል አጠር አድርጌ ለመግለጽ ሞክር። የሰው ልጅ ለመዳን የንስሐ አባትና የንስሐ ልጅ ግንኙነት ግዴታ ነው። የቀደመ አዳም በድሎ ክርስቶስ መጥቶ ነው ያዳነው። አሁን ላይ የሚበድልን ሰው አሁን ላይ የወደቀን ሰው ክርስቶስ መጥቶ ያድነው። የክርስቶስ የድነት መንገድ አንድ ጊዜ ተፈጽሟል። ስለዚህ አዳም የወደቀውን ክርስቶስ ካዳነው አሁን የምንወድቅ ምእመናን ሁላችንንም የምንነሳው በንስሐ ሕይወት በካህናት ነው። ስለዚህ በዚህ ዘመን እንደ አዳም የወደቀ ሰው የሚነሳው በክርስቶስ ሳይሆን ክርስቶስ ክብሩ በተገለጸበት ስልጣኑ በተገለጸበት በካህናት ነው። ስለዚህ ከዚህ አንፃር የወደቅን እንነሳ ዘንድ የአዳም አይነት ድቀት ያጋጠመን እንነሳ ዘንድ ክርስቶስ ሲያርግ ስልጣነ ክህነቱን ንስሐውን የስጋው ደሙን መንገድ ሁሉ በጥቅሉ በምንወርቅበት ሰዓት የምንነሳበትን መንገድ የሰጠን በካህናት ሕይወት ስለሆነ የመጀመሪያው ከወደቅንበት ለመነሳት የእግዚአብሔር መንግስት ለመውረስ የሁለቱ ግንኙነት ግዴታና መሰረታዊ ጉዳይ ነው። ሁለተኛው የንስሐ አባትና የንስሐ ልጅ ግንኙነት ምንድነው ጠቀሜታ ወይም ደግሞ ያለው ፋይዳ የሚለው ይችን ቤተክርስቲያን ለማስቀጠል መሰረታዊ ጉዳይ ነው። ይችን ቤተክርስቲያን ብቻ አይደለም ሀገርን ቤተክርስቲያን ማስቀጠል የሚቻለው በሁለቱ ግንኙነት ነው። ሁለቱ ግንኙነት ከሻከረ ይችን ቤተክርስቲያንም ይሁን ይችን ሀገር በመልካም መቀጠል ልትቀጥል አትችልም። አሁንም ወደዚህ መንገድ ወደ መከራ ወደ ስደት ወደ ተለያዩ ችግሮች ካጋጠመና አንዱ የሁለቱ ግንኙነት አለመኖር ነው። ስለዚህ ቤተክርስቲያንም እንድትቀጥል ሀገርም ሰው የሆነ ዜጋ እንዲኖራት ሰው የሆነ ዜጋ እንዲኖራት የሚያደርገው የንስሐ አባትና የንስሐ ልጅ ግንኙነት ነው። ሌላኛው እንደው ሶስተኛው የንስሐ አባትና የንስሐ ልጅ ግንኙነት ያለው ጠቀሜታ ወይም ያለው ፋይዳ ከትናንት ታሪክ ተወቃሽ ለመሆን ነው። ከትናንት ታሪክ ተወቃሽ ለመሆን የንስሐ አባትና የንስሐ ልጅ ግንኙነት ትልቁ ፋይዳ ነው። ምክንያቱም አባቶቻችን በደም በሰማይትነት በዋጋ ነው ይችን ሃይማኖት ይችን ቤተክርስቲያን ያስረከቡልኛ። እግዚአብሔር ለቅዱሳን ሃይማኖት ሰጠ፣ ሃይማኖት ገለጠ። ከዛም ቀጥሎ ለአባቶቻችን ሰጠ። ሌሎቹ አባቶቻችንም እነሱ ሙተው ደማቸውን አፍሰው ልዩ ልዩ መከራ ተቀብለው ለኛ ሰጥተውናል። ስለዚህ እኛ ላይ ደርሷል። ይህ ታሪክ ከኛ ላይ ሊቆም እያለ ነው። ስለዚህ አሁን ይሄንን ታሪክ ለማስቀጠል ምን ያስፈልጋን ከተባለ የሁለቱ ግንኙነት መኖር ግዴታ ነው። ነገ የታሪክ ተወቃሽ ለመሆን የኛ አባቶች ለኛ ከሰጡን እኛ ደግሞ ለልጆቻችን ለመስጠት እኛ በዚህ ላይ አባቶች እና ምእመናን መገናኘት ግዴታቸው ነው ብዬ አምናለሁ። ሌላኛው እና የመጨረሻው አባቶቻችንን ከዕዳ ነፃ ለማድረግ ነው። አባቶቻችን የኛ ቤተክርስቲያን አባቶቻችን ካህናትን ስታበቃ ምናልባት ቀድሶ የማቁረብና የማጥመቅና ቀድሶ የማቁረብ ብቻ ሆኖ የተማሩ አባቶቻችን አሉ። ሃይማኖትን የማሳወቅ የዚህ የሙያ ጥረት ነበር። እግዚአብሔር ደግሞ አሁንም ሁላችንም ተመጋጋቢ ስለሆን እኛን በዚህ መንገድ በዚህ ሳብጀክት በሃይማኖታዊ አስተምህሮ ከመጣን ዘንድ ይሄ ግንኙነት መኖር ምንድን ያደርጋል? አባቶቻችንን ከዕዳ ከተጠያቂነት ነፃ ለማድረግ ነው፣ ሌላ አይደለም። ምክንያቱም ለነብዩ ለሕዝቅኤል እንደነገረው ደሙን ከእጅ ይፈልጋለሁ ነው። የእያንዳንዱ ምእመን ውድቀት በአባቱ ድክመት ከወደቀ የልጆች ሁሉ ተጠያቂ አባት ነውና እነሱንም ከዕዳና ከተጠያቂነት ለማዳን የሁለቱ ግንኙነት እጅግ አስፈላጊ ነው። ስለዚህ የሚቀጥለው ሰው ለመውለድ ሰው ለመፍጠር ሰው ለማዘጋጀት የሁለቱ ግንኙነት አስፈላጊ ነው ብዬ አምናለሁ። በደብራችን እስካሁን የዘረዘርኳቸውን ለማከናወን ስንል የንስሐ ልጆችና የንስሐ አባት አደረጃጀት በብዙ መንገድ ነው የሰራነው። የመጀመሪያው ትልቁ አደረጃጀታችን ካህናትን ነው። የመጀመሪያ እነሱን ያደራጀ ነው። ምክንያቱም ምንድነው ቀደም እንዳልኩት ከመጡበት የትምህርት መንገድም የንስሐ ልጅና የንስሐ አባት ግንኙነት ካላቸው የኢኮኖሚ ድክመትም የሻከረና ማለት ያን ያክል የተጠናከረ አልነበረም። ስለዚህ አባቶቻችንም ወደዚህ ለማምጣት ብዙ ዋጋ አስከፍሎናል። ሁሉም እንዲሰበስቡ ለማድረግ ሁሉም እንዲያስተምሩ ለማድረግ በፍላጎት ተነስተው የክህነት ግዴታው የገባቸው የምእመናን መውደቅ የገባቸው የተወሰኑ ሰዎች ያስተምሩ ነበር። አሁን ላይ ግን እንደዛ አይደለም።
አሁን ላይ እዚህ ደብር ላይ በቅጥር ደረጃ 14 ካህናት አሉ። በውጭ አገልግሎት የሚያገለግሉ ወረዳ ቤተ ክህነት ምን የሚሰሩ 2 አሉ። በጥቅሉ 16 ካህናት አሉ። የ16ቱ ካህናት አሁን የቤተ ክርስቲያን ችግር የገባቸው ብቻ ሳይሆን ሁሉም 16ቱ አምነውበት መጀመሪያ እነሱን ያደራጅ ነው። እነሱን ማሳመን ህሊናቸው እንዲቀበልበት ምእመናቸውን ልጆቻቸው እንዲቀሰቅሱልን መጀመሪያ እነሱን ያደራጅ ነው። እነሱን በሰበካ ጉባኤው አማካኝነት ሰበሰብን፣ ሁሉም እንዲያስተምሩ አደረግን። የመጀመሪያው አደራጀት ካህናት ላይ ነው። የሁለተኛው አደረጃጀት ምንድነው? ምእመናን ላይ ነው። ምእመናንን ስናደራጅ የመጀመሪያው ኮሚቴ ነው ያዋቀር ነው። ኮሚቴው ራሱ 2 አይነት ነው። አብይ ኮሚቴ አለ። አብይ ኮሚቴው የምንፈልገው ለኛ ሪፖርት የሚያደርግልን ልዩ ልዩ የምንፈልጋቸውን መረጃ የሚሰጠን ካህኑ እንደ ሰብሳቢ ሆኖ ያንዱ አባት የእያንዳንዱ ልጅ ኮሚቴ አለው። የእያንዳንዱ ልጅ 10 ልጅ ይኖረው 20 100 200 የሚኖረው ኮሚቴ አለው። የመጀመሪያ አብይ ኮሚቴ ያዋቀር። አብይ ኮሚቴ ካዋቀርን በኋላ ዋናው ሰብሳቢ አባትየው ነው። ከዛ ውጭ ቁጥጥሩን፣ ጸሐፊነቱን፣ ገንዘብ ያዥነቱን ደግሞ ሌሎች ልጆች አሉ። በስራቸው ደግሞ በእነሱ 7 ንዑሳን ኮሚቴ ተቋቁሟል። አደረጃጀቱ በዚህ መልኩ ነው። ምንድነው እነዛ ንዑሳን ኮሚቴዎች የሚሰሩት? ለእያንዳንዳቸው 5 10 ልጆቹ ሙሉ ለ7 ተካፍሉ 100 ልጆች ከሆኑ 100 ሲካፈል ለ7 አድርገን እነዛ ልጆች በየስራቸው ልጆች አድርገዋል። የጉባኤውን ቀን የሚያሳውቁ ሲቀሩ ለምን ቀራችሁ የሚሉ የሚያነቃቁ 7 ንዑሳን ኮሚቴዎች አሉ። ስለዚህ በጥቅሉ አብይ ኮሚቴው አለ። ባንድ የንስሐ ልጅ 3 ኮሚቴ አለ። አባትየው አለ፣ የንስሐ አባት ራሱ በስሩ ዋና አብይ ኮሚቴዎች አሉ። ከዛ ቀጥሎ ደግሞ ንዑሳን ኮሚቴዎች 7 አሉ። ስለዚህ ይሄ ሁሉ ምንድነው ምእመናን አርዳዳቸውና የቀደመ ግንኙታቸው ደካማ ስለነበር ወደዚህ አሁን ወዳለንበት ደረጃ ለማምጣት ይሄን ሁሉ ዋጋ ከፍለን ነው። ስለዚህ በዚህ መልኩ ተደራጅቷን አሁን መረጃ ስንፈልግ እኛ በየጊዜው እየጠራን ኮሚቴዎቹን ነው እኛው ምንቀሰቅሰው። ድክመት ሲኖር ምን ፈልገው መረጃ ሲኖር የትምህርት ሐሳብ ምን አይነት ትምህርት ይሰጥ ምን አይነት ሐሳብ ምንቀበለው ኮሚቴዎቹን በወር ለመጀመሪያ ጊዜ እስከምንጸና በየወሩ አንዳንድ ጊዜ አብይ ኮሚቴዎቹን እንጠራለን። ከዛ በኋላ አሁን ከተጠናከርን በኋላ በ3 ወር አንድ ጊዜ በዚህ መልኩ እየጠራን ያለ ነው። አደረጃጀቱ ይሄ ነው። ይሄን ብቻ አይደለም። ይሄንን ካደረግን በኋላ ምእመናን እንዲመጡ እናደርግበት መንገድ ደግሞ ንዑሳን ኮሚቴዎቹ ይጠራሉ፣ አባትየው ይጠራል። ዛሬ ካላቸው የዛሬ ወር የሚማሩትን ዛሬ ላይ ቀኑን አውጥተን ነግራቸዋለን። የዛሬ ወር ለምሳሌ ዛሬ በ21 ከሆነ ቀጣይ በ23 በ24 እሁድን ጠብቆ ስለሆነ ነው ብለን ነግራለን። ከዛ በኋላ አባትየው ይቀሰቅሳል። ከሳምንት አስቀድመን በአውደ ምሕረት እንቀሰቅሳለን። በአውደ ምሕረት ላይ ዛሬ የከሌ ልጆች የዛሬ ሳምንት ደግሞ የከሌ ልጆች ይያል በዚህ መልኩ አደረጃጀቱን ሰርተን በዚህ መልኩ እንዲመጡልን የምናደርግበት መንገድ እያከናወን ነው። ከዛ ውስጥ የትምህርት አቀባበል ያው እስካሁን ምእመናን ሲማሩበት የነበረው ይታወቃል። ወደ 3 ካህናት አሉ። በፊት ከኛ ይሄን ከመጀመራችን በፊት ይሄን የጀመርነው ከ2017 መስከረም ጀምረን ነው። ከዛ በፊት ግን አንዳንድ አባቶች ይሰበስቡ ነበር። እዚህ ቦታ 3 አባቶች ነበሩ፣ ግን ይሰበስባሉ። መምህር በየጊዜው ሌላ መምህር ነው የሚጋብዙት እና ተከታታይ የሆነ ትምህርት ማግኘት አይችሉም ነበር። ምናልባት ሲጋብዙ መምህር ምንድነው ብሎ መምህሩ ሲጠይቅ የንስሐ ልጆች ነው ይላል። የንስሐ ልጆች ከሆነ በንስሐ ዙሪያ ተዘጋጅቶ የሚመጣው ስለዚህ ተደጋጋሚ የሆነ ትምህርት በተለያዩ መምህራን ግን ዓላማው አንድ ስለሆነ ስለማያውቁት ተደጋጋሚ ትምህርት ይሰጥ ነበር። አሁን ላይ ግን ምንድነው ያደረግነው? ዘመኑን በዋጀ መቀበል በሚችሉበት አቴንሽናቸውን ወይም ደግሞ ሐሳባቸውን በሚሰበስብ መልኩ ነው የምንሰጠው። ትምህርቱን የምንሰጠው አብዛኛውን ጊዜ እኔ ለ6 ወር እኔ ነኝ የሰጠሁት። ምንድነው ያደረግነው? 3 አይነት ትምህርት ነው የምንሰጠው። የተሻሉ መረዳት ያላቸው አሉ፣ ማዕከላውያን አሉ፣ ገና ምንም አዲስ አሁን የሚመጡ አሉ። እነዚህን ሰዎች በማከለ መልኩ በፕሮጀክት የተደገፈ ተከታታይ ትምህርት እየሰጠን ያለ ነው። አሁን 5 አዕማደ ምስጢርና ክርስቲያናዊ ስነ ምግባር አሁን ሰጠን ጨረስን። በዚህ አመት ወደ 7 ወደ 8 ኮርሶች በእቅዱ ይዘናል። ስብከተ ወንጌሉ በዚህ አመት ለነዚህ ምእመናን ወደ 6 ወደ 7 ኮርሶችን ሰጥቷል። 5ቱን 6ቱን አሁን አጠናቋል። የሚቀጥለውን ይሄዳልና ስለዚህ በዚህ መንገድ ይሄን ስንሰጥ ምእመናኑ በጣም ደስተኛ ነው። መጀመሪያ ላይ ስንሰበስብ ይሄን ሁሉ መዋቅር እንድናደርግ ያደርገን የመጣበት መንገድ ሳይሰበሰብ ይኖራልን የሚልኩን አባቱ ሳይሰበስበው
የመረዳት እጥረት ያለበት አለ። ይሄንን ለማድረግ መጀመሪያ ላይ በጣም ፈትኖን ነበር። አሁን ላይ ግን በሳምንት ብቻ ምናስተላልፈው ምእመኑ በጣም ተረድቶታል። ስናስተምርም በየጊዜው እንጠይቃለን እና ትኩረት አለው። በደንብ የመቀበል ፍላጎት አለው። የመጀመሪያው ጊዜ ሰዓት የመቀነስ ነበረበት። የመጀመሪያው ሰዓት ራሱ በጣም እንትን ይሉብን ነበር። አሁን ላይ ግን 1 ሰዓት ተኩል እንኳን ስንጠቀም መጨረሻ ላይ ሰዓት አበዛን ይቅርታ ስንለው አረ ለኛ ነው ከዚህም በላይ ቢቀጥል ደስተኛ ነን ወደ ማለት መጥቷል። ትምህርቱ ማስረጃ አይደለም የሚሰጥበት መንገድም ፕሮጀክት ስለሆነ ስለዚህ በዚህ መልኩ ጥሩ ተቀባይነት አለው። ጥሩ መረዳት አለው። ጥሩ መረዳቱን የምናውቀው ስንጠይቅ እናገኛለን። ሲቀጥል ደግሞ በየወሩ የሚመጣው ህዝብ በቃ መጥራት ያን ያክል እንደመጀመሪያው ሳንደክም ብዙ ህዝብ እየመጣልን ስለሆነ በተሻለ መንገድ ተረድቶልናል ብዬ አምናለሁ እና በዚህ መንገድ ነው ይሄን ምን መዝነው ቅድም እንዳልነው የመጀመሪያው በየወሩ ባለው የንስሐ ልጅ እንትን እንረዳዋለን። በየወሩ ባለው የንስሐ ልጅ ከዛ በመንተን በማለት ግን አሁን ጠበቅ አድርገናል። እኛ አቴንዳንስ አዘጋጅተናል። የ6 ወር ሪፖርት ያዘጋጀነው አለ። በየወሩ አለን ምንከታተልበታል። እኛ ራሱ እኔ ቆሜ ስልጠና ከሰጠው በኋላ የቄሱ ልጆች ይጠራለሁ። ወንድ የሆናችሁ እጃችሁን አውጡ። በአንድ ቀን ያንድ ካህን ልጅ ስንት ወንድ ስንት ሴት እንደመጣ ስንት ለስጋው ደግሞ ይበቃ ስንት ያልበቃ በይዛት ማስረጃዋን አሳያችሁ ነበርና ስለዚህ በዛ መንገድ ነው የምንከታተለው። ስለዚህ ለውጥ አለን። በዚህ መንገድ ለውጥ አለን። በመረዳት ደረጃ በፊት የሰዓት መርፈድ የሚል ነበር፣ ሰው አይመጣም ነበር። አሁን ላይ ቅድም እንዳልኩት ያን ሁሉ ለፍተን ነበር የምንቀሰቅሰው። አሁን ላይ የምናገር የዛሬ ሳምንቱን ዛሬ ላይ በዛሬው ሁሉ ዛሬ የከሌ ልጆች ናቸው፣ ቀጣይ ደግሞ የመመሪያ የከሌና የመመሪያ የከሌ ልጆች ናቸው ካል በቃ በዚህ ብቻ ነው የሚመጣው እና እዚህ ማምተን የነሱንም በጠበቅን መንገድ ነው የሰጠናቸው። 2 አዳራሽ አለ። አንድ የሰንበት ትምህርት ቤት አዳራሽ፣ አንድ ደግሞ የማህበረ ቅዱሳን አዳራሽ አለ። በጥቅሉ ወሩ ሙሉ ትምህርት እንሰጣለን። እኛ ወሩ ሙሉ እንሰጣለን። ወሩ ሙሉ ማለት በወር 4 እሁዶች አሉ። 4ቱንም እሁዶች እንሰጣለን። 4ቱንም እሁዶች ዛሬ የ2 ካህናት በአንድ ቀን እሁድ የ2 ካህናት ይስተናግዳሉ ከ2 አዳራሽ። በሚቀጥለው ደግሞ ትንንሽ ልጆች ያሏቸው 50 ያላቸው ልጆች ካሉ 100 ሆኖ በአንድ አዳራሽ ይሆናሉ። 200 ያለው አባት ካለ በአንድ አዳራሽ ይሆናል። ስለዚህ በ2 አዳራሽ በ2 መምህር ነው ይሄን ትምህርት የምንሰጠውና ከዛ አንፃር በየወሩ የሰው ፍሰት የተሻለ ነው። ለሱ ብቻ አይደለም ለአውደ ምሕረት ራሱ የተሻለ ሰው ነው ያገኘነው። አውደ ምሕረት አይመጣም ነበር። ከዛም አልፎ መጥቶ ታምረ ማርያም ካለቀች ይሄር ነበር። በ2 መንገድ ነበር። የመጀመሪያ እግዚኦታ ከተባለ በኋላ ስጋው ደሙ ማለት እግዚኦታው ካለቀ በኋላ ወጥቶ ይሄዳል። ሲደመር ሁለተኛ ደግሞ ስጋው ደሙ ታምረ ማርያም ከተነበበች በኋላ ወጥቶ ይሄዳል። አሁን ላይ አውደ ምሕረቱ ሞልቶ የማርፈድ ሌሎችንም በምንቆጣጠርበት መንገድም የተሻለ መረዳት አግኝተናል። የተሻለ ህዝብ አግኝተናል። ከትናንቱ ዛሬ ወደ ሃይማኖቱ የመምጣት በልዩ ልዩ መንገድ የመንቃት መንገድ አግኝተናል። በዚህ ውጤታማነቱን አግኝተናል። እውነተኛ ነኝ። በዚህ መንገድ ከቀጠለ በልምድ የሚኖር ክርስቲያን አይኖርም። ለስጋው ደግሞ የሚሰጥ እይታ ያ ዝም ብሎ በየመንደሩ የሚወራ ተረት ከዛ ይወጣ በልምድ የሚኖር ክርስቲያን አይኖርም። ማንኛውም በዚህ ከቀጠል ለስጋው ደግሞ ያልበቃ ምእመን ንስሐ አባት የሌለው ምእመን ይኖራል ብዬ አላምንም። ስለዚህ በዚህ ከቀጠል እኛም ትርፋማ ነን፣ ምእመናንም በህይወት ትርፋማ ናቸው፣ ቤተክርስቲያንም ትርፋማ ናት ብዬ አምናለሁ። የተሻለ ለውጥ አለ አሁን። ጥሩ። ምናልባት የመጨረሻ ጥያቄ ላድርገውና ጉባኤውን የበለጠ ለማጠናከር ምን እየሰራችሁ ነው የሚለው እናከታለን። እሺ፣ አሁን ጉባኤውን ከዚህ በተሻለ መንገድ ይሄ አይበቃም ነው። ከሌሎች የተሻለ እንቅስቃሴ አለ እዚህ ቦታ ላይ ከሌሎች የተሻለ በተጠናከረ መልኩ አለ፣ ግን ይሄ አይበቃም ነው። እኔም እንደ ስብከተ ወንጌል የተሻለ እንቅስቃሴ አለ ከሌላው አለ ብዬ አምናለሁ። እኔ ነኝ ብዬ ባልመሰክረው ግን ይሄ በቂ አይደለም። ቤተክርስቲያን ከሰጠችኝ አደራ በክርስቶስ ሐዋርያት በእነሱም ከተጠራው ይሄ እኔ በቂ አይደለም። ምእመናን ከሌላው የተሻለ ቦታ የተሻለ ግንዛቤ ያላቸው በቂ ነው ማለት አይደለም። ካህናትም ከሌሎች የተሻለ ነው ግንዛቤ ኑሯቸው ሁሉም አንድ ካህን ሳይቀር በየወሩ እየሰበሰቡ ቢሆንም ይሄ በቂ ነው ማለት አይደለም። ገና ትንሿን ዳዴ እያለ ነው እና ስለዚህ እኔም ከዚህ በላይ መስራት አለብኝ።
ምእመናንም ከዚህ የተሻለ መስራት አለባቸው። አባቶች ካህናትም መስራት አለባቸው። ስለዚህ ከዚህ አንፃር ወደዚህ ከፍታ ከዚህ የተሻለ መንገድ ለመስራት የመጀመሪያው ሁላችንንም አባቶችም እኔም ምእመናንም ግዴታችን መወጣት ነው። እኔም ምክንያቱም ማስተምረው እዛ ላይ እኔ ስለሆንኩ እኔም ግዴታዬን መወጣት፣ አባቶች ካህናትም ግዴታቸውን መወጣት፣ ምእመናንም ግዴታቸው ምእመናን የመምጣት ግዴታቸውን መወጣት፣ ካህናት የመጥራት የመሰብሰብ ግዴታቸውን መወጣት፣ እኔም ከጊዜ ወደ ጊዜ ምእመኑን መሰረት ያደረገ ያገናዘበ ትምህርት እየተዘጋጀው ለምእመናን ይሄ ይሆናቸዋል እያልኩ የትምህርት ርዕሶችን እያዘጋጀው የስልጠና ማኑዋሎችን የተሻለ እያዘጋጀው ለነሱ መስጠት ይጠበቅብኛል። ከዚህ የተሻለ ማድረግ እኛ ማስተምሯችንን ከዚህ የተሻለ ማድረግ ምእመናንም የተሻለ መርዳት እንዲኖራቸው ማድረግ ነው። ከዛ ውጭ አሁን ላይ ጥሩ እየሄድን ቢሆንም አንዳንድ ጉድለቶች አሉ። ማለት ጉድለቶች ምንድነው? የመጀመሪያው ደከም ያሉ አባቶች አሉ። በደንብ በጣም የሚሰሩ እስከ መጨረሻው የሚሰሩ አባቶች አሉ። ደከም ያሉ አባቶች አሉ። እንደው እነዛ እስከሚረዱ እነሱንም ለማብቃት አሁን የነሱን ስልጠና አዘጋጅተናል። እነሱን ለማብቃት በዚህ ጾም ውስጥ ለነሱ አዘጋጅተናልና እነሱም የተሻለ ከኛ ጎን ነው ቢያግዙን። ከዛ መቀጠል ደግሞ 2 አዳራሽ ነው የምንሰጠው። 2 አዳራሽ ላይ አሁን ይሄ የፕሮጀክት መስጠት በጣም እጅግ ጠቃሚ ነው። አንደኛ የመምህሩን ጊዜ ይቆጥባል ሰዎቹ ስለሚያዩ። ሁለተኛ ሰዎች አቴንሽናቸው ወደ ተለያየ ነገር እንዳይሳብ ቀጥታ ወደ ትኩረት እንዲኖራቸው ወደ ትምህርቱ ያደርጋል። ሌላኛው ሁለቱንም ሳያሰለቻች መምህሩንም የሚማሩ አካላትንም ሳያሰለቻች ያደርጋል እና አንዱን የቻለን አንድ ፕሮጀክት ነው ያለን። እነዚህ የነሳሎች በየወሩ 1 ወር ያለ ፕሮጀክት ይማራሉ፣ 1 ወር ደግሞ በፕሮጀክት ይማራሉ። እሱን ምንድነው ሰንበት ትምህርት ቤቱ እዚህ ቦታ ላይ ለአገልግሎታችን መቃናት ይሄንን እቅድ እንድናተገብር ያደረገ ሰንበት ትምህርት ቤት ነው። በዛው እግር መንገዱን ለወልዲያ ደብረ ሰላም ለፈለገ ሰላም ሰንበት ትምህርት ቤት እንደው በእውነት ልባዊ ምስጋና አለኝ። ምክንያቱም የፈለኳቸውን የእግዚአብሔር አገልግሎቶችን እንዲከናወንልን ያደረገው ሰንበት ትምህርት ቤት ነው። አዳራሹን በመልቀቅ ፕሮጀክቱን ቋሚ የራሱን መራግብር እያጠፈ ፕሮጀክተር አንዱ የሰጠን እሱ ነው። አዳራሹንም ወንበሩንም ፕሮጀክቱንም የቻለን እሱ ነው። ሁለተኛው ላይ በየወሩ አንድ ፕሮጀክት ስለለን የፕሮጀክት እጥረት አለ። ከዛ አንፃር ምእመናን የመሰላቸት መንገድ ያመጣብናልና የፕሮጀክት ሰበካ ጉባኤውም የሚችለውን ጎደሎም ቢሞላልን እንዲሁ ሌላም ደግሞ የቤተክርስቲያንን አገልግሎት ለማጠናከር ይሄንን ቢታገዝልን ከዚህ የተሻለ በሁለቱም አዳራሽ በፕሮጀክት ብንሰጥ ከዚህ የተሻለ ውጤታማ እንሆናለን ብዬ አምናለሁ። ስለዚህ ለወደፊት እግዚአብሔር ካልተለየን እግዚአብሔር በረድኤቱ ከረዳን የጀመርነውን ጅማሬ ለፍጻሜ ካበቃልን ይቺ ቤተክርስቲያን የልምድ ክርስቲያን ሳይሆን የእውቀት ክርስቲያን፣ የስም ክርስቲያን ሳይሆን የተግባር ክርስቲያን፣ ምስጢራትን የሚያከናውኑ ምእመናን፣ የንስሐ አባትና የንስሐ ልጁን ግንኙነት መብትና ግዴታ የሚያውቁ ምእመናን እናፈራለን። እነሱ ደግሞ ሰው ወልደውልን ለዚች ቤተክርስቲያን የሚረከብ ልጅ እናገኛለን። ይችንም ሀገር የሚረከብ